ለረጅም ዓመታት በመንግስት እጅ የነበረ ቤትን በተመለከተ ባለቤት ነኝ የሚል ወገን ቤቱ በአዋጅ ቁጥር 4767 መሰረት የተፈቀደለት መሆኑን ወይም ያላግባብ ከአዋጅ ውጭ ተወስዶብኛል የሚል ከሆነም ለሚመለከተው አካል ጥያቄውን አቅርቦ ውሳኔ አግኝቶ ባለመብት ስለመሆኑ ማስረዳትና ማረጋገጥ እንዳለበት ይታወቃል። አንዱ ነጥብ ይሄ ነው። ሁለተኛው ነጥብ ከአዋጅ ውጭ የተወረሰ ቤት ጉዳይ አይቶ የመወሰን ስልጣን በተመለከተ ከአዋጅ ውጭ ተወስዶብኛል ማለት በመሆኑ ከአዋጅ ውጭ ተወስዶብኛል የሚባሉ ቤቶችን ባለቤትነታቸውን በማጣራት ውሳኔ ለመስጠት የአዋጅ ቁጥር 110/87 ለኢትዮጵያ ፕራይቬታይዜሽን ኤጀንሲ ስልጣን የተሰጠ በመሆኑ ፍርድ ቤቶች ጉዳዩን አይቶ የመወሰን ስረ ነገር ስልጣን የሌላቸው ስለመሆኑ መነጋገር በጣም አስፈላጊ ነው። ሶስተኛው ነጥብ የማስረዳት ሸክምን በተመለከተ ነው። በአዋጅ ቁጥር 4767 መሰረት ቤት መወረስ አለመወረስ ክርክር ያስነሳ እንደሆነ በቅድሚያ ቤቱ አልተወረሰም የሚለው አካል ይህንኑ ተገቢነት ያላቸው ማስረጃዎች በማቅረብ በቅድሚያ የማስረዳት ኃላፊነት ያለበት መሆኑን ማወቅ በጣም አስፈላጊ ነው። አራተኛውና በጣም ኢምፖርታንት ነጥብ የቅጽ አገልግሎትን በተመለከተ ነው። የተወረሱ ቤቶችን ለመመዝገብና ማስረጃዎችን ለመያዝ የሚሞሉ ቅጾች ዓላማቸው የቤቶችን መረጃዎች መያዝ እንጂ የቤት ባለቤትነትን ለማመላከት የሚቀመጡ ቅጾች አይደሉም። ብዙ ጊዜ ግን አይታችሁ ከሆነ እኛም ያጋጥመን ዳኞችም ያው እዚህ ቤት ያላችሁ ቴክኒካሊ የምትከታተሉት ሰዎች ሰው ቅጽ አለኝ ብሎ ነው የሚከሰው። ዳኞችም የሚያከራክሩት ቅጽ ሞልተሃል ቅጽ አለህ ብሎ ነው የሚያከራክሩት። ስለዚህ ይሄ እንደ ዋና ማስረጃ ሊወሰድ እንደማይችል ማየት አስፈላጊ ነው። አም ፕሮቮክ እያደረኩ ነው። ይሄ የውይይታችን በጣም ማዕከላዊ ነጥብ መሆን መቻል አለበት። ስለዚህ ይሄ ነገር በተለይም በአዲስ አበባ ከተማና በክልል ከተሞች በክልል ዋና ከተሞች ከፍተኛ ችግር እየፈጠረ